ኢትዮጵያ ውስጥ ሆናችሁ ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ ኮዲንግ ላይ ጂኒየስ መሆን አይጠበቅባችሁም። ኦር ደግሞ ሶሻል ሚዲያ ላይ ኢንፍሉዌንሰር መሆን አይጠበቅባችሁም። ኦር ደግሞ በሆነ ፊልድ ሊሆን ይችላል በሆነ ስኪል ኤክስፔሪንስ መሆናችሁ ግዴታ አይደለም። ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ በጣም በአሁን ጊዜ በጣም ቀላሉ ነው። ብዙ ሰዎች ሰምታችሁ ሊሆን ይችላል ፍሪላንሲንግ በጣም ከባድ ነው ኮምፕሊኬትድ ነው ሲሉ ሰምታችሁ ሊሆን ይችላል። ሶ ፍሪላንሲንግ በጣም ቀላል ነው፣ ግን ቀላል የሚሆነው ከየት መጀመር እንዳለባችሁ ስታውቁ ነው። በዛሬው ቪዲዮ በ2018 ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ አሁኑኑ መጀመር የምትችሏቸውን 3 የፍሪላንሲንግ ስራዎችን እነግራችኋለሁ። ሰላም፣ ናቲ ተፈሪ ይባላለሁ። በፍሪላንሲንግ ዓለም ውስጥ ኢንተርናሽናሊ ከ3 ዓመት በላይ እየሰራው እገኛለሁ። ብዙ ሰዎች ፍሪላንሲንግ እንዴት ነው የሚሰራው በጣም ይከብዳል ይላሉ። አይኖ በጣም እረዳቸዋለሁ። ሲጀምሩ በጣም ስትራግል አለው። ዜሮ ሪቪው ኖሯችሁ ኦር ደግሞ ምንም አይነት ክላይንት ሳታገኙ ኮንፊደንስ ሳይኖራችሁ ስራውን ብሰራለት ይቀበለኛል ወይ ኦር ደግሞ እንዴት መግባባት እንችላለን የሚሉ በጣም ብዙ ፍራቻዎች አሉ። ግን በእርግጠኝነት መነግራችሁ እኔ በዚህ ባሳለፍኩት ጊዜ በጣም ብዙ እንደዚህ አይነት ነገሮችንም አሳልፍ ያለው። የመጀመሪያው ስራ የሚሆነው ዳታ ኢንተሪ ነው። ዳታ ኢንተሪ ከስሙ እንደምንነሳው ዳታዎችን ምን ማድረግ ነው? ኢንተር ማድረግ ነው። ለቢዝነሶች ሊሆን ይችላሉ፣ ለድርጅቶች፣ ለግለሰቦች የነሱን የሚፈልጉትን ዳታ ጋዘር አድርጎ ሰብስቦ ኢንፑት ማድረግ። ሌላኛው በዚህ ዓመት አሁኑን ጀምራችሁት ከቤታችሁ ገንዘብ እንድትሰሩ የሚያደርጋችሁ ስራ ቨርቹዋል አሲስታንት ነው። ቨርቹዋል አሲስታንት ከስሙ እንነሳና ለሁለት እንክፈለው። ምን አለን? አሲስታንት አለን። አሲስታንት ስቲኬት ነው የምታውቁት፣ ከዚህ በፊት ሰምታችሁት የምታውቁት አጋጥሟችሁ የሚያውቀው ቢሮ ስገቡ አሲስታንት አለች ይባላል አይደለ? አሁን ይህን ደግሞ ቨርቹዋል ጨምሩበት። ቨርቹዋል ከየትኛውን ቦታ ሆኖ ለዛ ድርጅት፣ ለዛ ግለሰብ፣ ለዛ ተቋም አሲስት የሚያደርግ ማለት። ሶስተኛውና በዚህ ዓመት ቀላሉ ወደ ኦንላይን ገብታችሁ ገንዘብ ማግኘት የምትችሉበት ስራ ምንድን ነው? ዩጂሲ ይባላል። ዩጂሲ ክሬሽን እንለዋለን። ቅጽል ስሙ ነው። ዩጂሲ ማለት ስንበታት ነው ዩዘር ጀነሬትድ ኮንተንት ማለት ነው። ይሄ ማለት ምን ማለት ነው? እናንተ ለክላይንቶች ሊሆን ይችላሉ፣ ለድርጅቶች ሊሆን ይችላሉ ቪዲዮዎችን ኦር ሪቪው፣ አንቦክሲንግ የተለያዩ ነገር ስትሰሩ። ስለዚህ አሁን ካወራናቸው በእነዚህ 3ቱ ስራዎች በ2018 መጀመር እፈልጋለሁ ካላችሁ ለዳታ ኢንተሪም፣ ለቨርቹዋል አሲስታንትም፣ ለዩጂሲም የሰሯቸው ቪዲዮዎች አሉ። እነሱን በደንብ አይቷችሁ ጋይድ ያደርጋችኋል። ቀጥታ ወደ ስራ እንድትገቡ ስለሚያግዛችሁ እነሱን ቪዲዮዎች ገብታችሁ ማየታችሁን እንዳትረሱ። ቴንክ ዩ።